ሄዱ የለችም። እሷ እኮ ምን ህፃን ልጅ አይደለችም። ይሄኔ የሆነ ቦታ ሄዳ ነው የሚሆነው። አይደለም ኪንጎ፣ እንዴ ስልኳን ጥላ ትሄዳለች። የሆነ ማከባድ ነገር ወደዚህ እኮ ነው መንገዳችን። ሩታ ስለሄደች ነው ወይ ትሄድ። ዳኒ በደንብ አፍናት እንጂ እንዳጭውብን። ደግሞ ቶሎ ተራመድ። ከዚህ በላይ እንዴት ሊያዛት ቤዛ? በጣም እየታገለችኝ እኮ ነው። እንዴት እንደምከብደው ብታውቂ። እኔ ዝም ብለሽ እንዴ እነዚህ ተረገሙ ሄለና አፍነው ምን ሊያረጋት ነው? ያለውን ነገር ላጣራ። አንተ እሷን በደንብ ያዛት። እሺ በቃ ካልሽ ምን አደርጋለሁ። ቶሎ በይሽ እንዳትቆይ። እኔ አንቺ ወደዚህ ሰላም እንዴት ናችሁ? ቻናሌ ቤተሰቦች እንግዲህ ተሳስታለች ማለት ነው። ቅምጥል ማሰብ ነበረባት። ቤዛ የት ሄደች? እሱ ብቻ ለምን ገባ ማለት ነበረባት። ነገር ግን ያው በአንድ ስህተት እሷም እዛው ትታሰራለች። ለሄሉ ብላ ሄዳ እንግዲህ እዛው መታሰሩ አይቀርም። ተኋላ ትመታታለች ማለት ነው። ፍቅር ቤዛ ከመታቻት ደግሞ ህይወት ትወርቃለች። ሁለቱንም ያስሯቸዋል። ግን እኮ የተደጋገመ ማለቴ ሄሉን በየቀኑ ጥቃት ያደርሱባት ይመር። አሁን ገንዘብ ስላጡ ያችን ገንዘብ ለመቀበል ሲሉ ሄሉን አግቷት ማለት ነው። ሄሉ ተታገተች። አቢ በቀላል ነገር ሊያገኛት አይችልም ማለት ያው ቅምጥል አይታቸው ነበረ። ዝም ብላ እርዱ ብላ ሰው መጥራት ሲገባት እሷ እኔ አድናለሁ ብላ ወደ እነሱ ጋር ሄደች። ያው እኔ ሰው ላይ ከብዶኛል፣ ቆይ ማጣራት አለብኝ፣ የሆነ የሚከታተለን ሰው አለ ብላ እንግዲህ ያቺ ጮሌ አይደለችም ቤዛ ከኋላ ሆና እንግዲህ ደርሳባታለች። እሱን ሳመተው እሷ ተኋላ ደርሳለች ማለት ነው። እንግዲህ ሁለቱንም ያስሯቸዋል። በሁለቱም እንግዲህ አንቺም ቤትሽን ሸጠሽ ታመጫለሽ፣ አንቺም ደግሞ ባልሽ ብር ሲልክ እንፈታችኋለን፣ እንለቃችኋለን የሚል ሀሳብ ነው የሚሰጡት ማለት ነው ሁለቱም። በጣም ፖሊስ እየፈለጋቸው ነበረ። ሰሞኑን ጠፍተው ነበር ፖሊስ ለሚፈልጋቸው። ነገር ግን ያንንም ረስተው ሁለተኛ ስህተት ደገሙ ማለት ነው። እንግዲህ ሮማን አሁን ላይ ደህና ሆናለች። ያው ትንሽ የሆነ የመንገዳገድ ባህሪ አንጥታ ነበረ። አሹ ጠፋ። እኔ አሹ ከድራማው እንዲወጣ አልፈልግም። እናንተ መቼም እንዲወጣ የማትፈልጉ ይመስለኛል። ማለቴ አሹ ነው የተወሰነ ማለት ሞቅ ደመቅ የሚያደርገው ድራማውን አንዱ እሱ ነው ማለት ነው። ዳይመንድና ኩኩሻ ደግሞ በጣም አይ ኩኩሻ ፍቅር እንደዚህ ያስለቅሳል። እንደለካ በጣም ነው ያለቀሰችው ኩኩሻ ማለት ነው። ኩኩሻ እንግዲህ እኔ ልቤ ሞልተሽዋል፣ አንቺ ያለሽበት ሁሉ ደስተኛ ይሆናል። አንቺን ካላየው ምንም በቃ ተክዤ ነው የምውለው። በጣም ተቀይሬያለሁ፣ ተለውጫለሁ፣ ወድሻለሁ፣ አፈቅርሻለሁ። እኔ በእርግጥ እኔ የለኝም ገንዘብ የለኝም ስራ፣ ነገር ግን ልቤ ሙሉ ነው በአንቺ እያለ ሲደላደላት እሽም አላለችም፣ እምቢ አላለችም። አንተ ደግሞ እያለች እየተሽከረመመች ነበረ። ከዛ መጨረሻ ላይ ስደርስ ለቅሶውን ነካችው ማለት ነው። ይህ ሁሉ ለምንድን ነው እንዲያባብላ ስለፈለገች። ከዛ እሱ ምን ሆነሽብኝ ነው አንቺ ተምታለሽን? የሆነ ነገር መሆን አለብኝ። በቃ ምንድን ነው? ለምንድን ነው የምታለሽው? አስቀየምኩሽ? ወይኔ ተቀየምሽ? እንዴት ነው? እኔ እንዲህ ሰው አስቀየምኩሽ እንዴ? በቃ ይቅርታ፣ ምን ብዬሽ ነው? እኔ እኮ በቃ የሆነ ሲራት አላስቀየምከኝም ስትለው ልቡ ረጋ አለ ማለት ነው። እንግዲህ ዳይመንድ ያው ታውቁታላችሁ፣ በስድብ በማንጓጠጥ ሰዎችን በማማት ሰዎችን በቃ ይህ ምን ይመስላል? ይሄ ቆረቆንዳ ይሄ ምን ይመስላል? እንትን ድንጋይ ያሞቃል ወይም የሆነ ነገር ይሆናል ወይም ይሰርቃል ወይም በቃ ሰዎች ሲያልፉ ባጠገቡ ባግዳሙ ሁል ጊዜ እያንጓጠጠ ነበረ ዳይመንድ። አሁን ያያ ጥፍት ብሎ ማለት ነው በኩኩሻ ፍቅር ተይዞ ያ ሁሉ ነገር ጠፍቶ ደህና ሰው ሆኖ ሰዎችን መካሪ ሆነ አፍቃሪ ሆነ። በጣም የሚገርም ነው ግን እንደዚህ ማፍቀሩ
ይገርማል። እንግዲህ ምንም ማድረግ አይቻልም ማለት ነው። ያው እሱ እንደዛ ሆኗል። ደስ ይላል። እንግዲህ ወደና ደጋም ይዞ አከዷል። እኔ ባይጋቡ ነው። እኔ እስካሁን ድረስ ያው ቀለበቱ ሊደረግ ነው ይባላል። የዴቭና ያደይ እስካሁን ድረስ ያው ቆይቷል። ምንም ቀለበት የሚባል ነገር የለም። እኔ ይጋቡም አይመስለኝም ማለቴ እስካሁን ድረስ ያልተጋቡ እስካሁን ድረስ ቀለበት ያላረጉ አሁን እኔ እንጃ ብቻ ወይ ደግሞ ፍቅሩን ይገልጽላታል ዶክተሩ፣ ታርፋለች። ዶክተሩ ደግሞ አሁን ወደ ሩታ ሊቀና ነው። በሩታ ደግሞ ሩታ እንግዲህ እስከ ዛሬ እሱን እያለ ታስቸግረው ነበረ። እኔም አልፈልግም እኔም ማፈቅራት ሴት አለች እያለ መልሳት ነበር። አሁን ደግሞ ይሄኛው ትንሹ ዶክተር እና ሩታ የሆነ በቃ እኔ እሱን ፈልጌ ነው የመጣሁት አንተን ፈልጌ አይደለም ስትለው፣ እዚያም ደግሞ አይ በቃ ምንም ማድረግ አይቻልም የተነ እያለች ስትመላለስ ቀና ደግሞ የሆነ የመቅናት መንፈስ ብቻ እያደረበት ነው። ሽሊላት ነው መሰለኝ። እኔ ዶክተሩና አደይ ቢጋቡ ነው ደስ የሚለኝ። ነገር ግን ያው ደግሞ ካልሆነ ደግሞ ምንም ማድረግ አይቻልም ማለት ነው። እንግዲህ በጣም ደስ ይል ነበረ። የዛሬው ደግሞ በፍቅር ነበር። ደስ ይላል። ፍቅር ያው ቤት ውስጥ ውላለች። ዛሬ እንደ በፊቱ አይደለችም። እነኛን እየፈለገች አታገኝም። ነገር ግን ያው የሆነ ነገር ፈልጋ ነበረ ከሮማን የሆነ ነገር ፈልጋለች ማለት ይች ሊዱን ለማናደድ ይሆን የሆነ ብቻ የሆነ ነገር ፈልጋለች። እንደዛ አንቆሻበለቻት። እንደዛ በቃ የሆነ አይዞሽ በቃ ያለሁልሽ እኔ እያለች ሮማንን አባብላት ነበረ። ግን አሁን ደግሞ በቃ እዩ አንቺን በጣም ነው የሚወድሽ የሚያፈቅርሽ፣ ስለዚህ እሱን አትግፊው ስትላት በጣም ተቆጣቻት። እኔ የመጣሁት ሰርቼ እንዲለወጥ እንጂ ወንድ ላሳድድ አይደለም። ደግሞ የማንንም እንትን አልቀማም። እሷ በጣም ነው የምትወደው የምታፈቅረው። ስለዚህ እኔ እሷን አልቀማም፣ የምቀማ ሴት አይደለሁም፣ ወንድን ማሳድድ ሴት አይደለሁም። ስለዚህ አርፈሽ ተቀመጪ ብላ ክንፏን ብላ ስትመልሳት በጣም ደስ ያለኝ ማለት ነው። ሮማን አንዳንድ ጊዜ አንጀት አርስናት። እንግዲህ ያው አቤም እየፈለገ ነው። እኔ ቅምጥል ብትሸሽ ነበር ጥሩ፣ አብራ ባትገባ ብትሸሽ ሄሉንም ታዲናት ነበረ። ነገር ግን ሳይሆን ቀረ። ያው ትመታታለች ሁለቱንም